ሚዜዎቹ ስንት ናቸው? ዋው ቤቱ በጣም ያምራል። ምን ፈልገውን የምናገኝ ይመስለኛል። የምትፈልገውን ካገኘ ምረጥ። ኦኬ ስቲኒዮ። እሺ በሰዓቱ እናደርሳለን። እንዴ ቢኒ ቢኒ እንላይ በቃ። ለምን ሳቢ? እወድሻለሁ እኮ። እኔ ደግሞ ልወድ አልቻልኩም። በቃ ተውኝ እባክህ። ከዚህ በኋላ ልታገኘኝ እንዳትሞክር ሳቢ። የምትወጂው ነው እንዳገኘሽ? አዎ አቤነዘር ይባላል። በጣም ወደዋለሁ። አንተስ? አምሮብሃል ደግሞ። እግዚአብሔር ይመስገን። እኔ እንደምታየኝ ሌላ ወድጃለሁ። አንተም ሌላ ለመውደድ መሞከር አለብህ። አግብቻለሁ እኮ። ቆይ እንደውም ላስተዋውቅሽ። ሃኒ ወይ ሰላም። የፈለኩትን አግኝቻለሁ። ከፍለሽ ይዘሽ ነኝ። እሺ ሂሳቡ ስንት ነው? 20,000 ብር አካውንት። እናመሰግናለን። አትጥፉ። እሺ መልካም ቀን። እሺ አለቃ ከባድ ነገር ልነግርህ ነው። ምንድን ነው? ይኸውልህ ሀና በየቀኑ ምግብ ይዛ ትሄዳለች። ለአንድ ቀን ነው ብዬ ዝም አልኩ፣ ግን ሁሌ ነው ይዛ ወጥታ ትሸጠዋለች መሰለኝ። የምርሽን ነው? ታዲያስ እኔ ለአንተ እስከሰራው ድረስ መናገር ግዴታዬ ነው ብዬ ነው። እሺ እኔ አጣራለሁ። አንቺ ወደ ስራሽ ተመለሽ። አቤት አለቃ። ሀና የሰማሁት እውነት ነው? ምኑ አለቃ? በየቀኑ ከሆቴል ምግብ ይዘሽ መውጣትሽ ነው አለቃ። ምግብ ይዘሽ ወጥተሻል? አልወጣሽም? እሱማ ይዤ ወጥቻለሁ፣ ግን በቃሽ። ከዛሬ ጀምሮ እዚህ ቤት አስተናጋጅ አይደለሽም። አለቃ ቆይ ላስረዳህ እንዴ። አታስረጂ። ከዚህ በኋላ እዚህ ቤት ማናጀር እንጂ አስተናጋጅ አይደለሽም። ማለት እንዴ? ትላንትና ከስራ ስትወጪ ተከትዬሽ ነበር እና የያሽውን ምግብ ለጎዳና ተዳዳሪዎች ስትሰጪ አይቼሻለሁ። ታዲያ እኔም መጥቼ ካሜራውን ሳረጋግጥ የተረፈውን ምግብ ወስደሽ እንደምትሰጪ አውቄያለሁ። እዚህ ቤት ብዙ ምግብ ተርፎ ይደፋል፣ ውጪ ደግሞ ብዙ ልጆች ይራባሉ። ለዚህ ስራሽ ደግሞ ይሄ ቦታ ይገባሻል። አመሰግናለሁ። እሺ ግን ምን ያህል እንደምወድ ታውቃለህ አይደል? እኔም በጣም ወድሻለሁ። ጂ ወንድምሽ መጣልሽ። ወይኔ ጉዴ ፈላ ተበላው። አላየኋትም በይሽ። ቆይ እንዴት ነው የማዋሸው? ወይኔ እቺ ልጅ። አንቺ ደግሞ የተባልሽውን አድርጊ እንጂ። ሰላም፣ እንዴት ናችሁ? ደህና ነኝ ማለቴ እሱም ደህና ነው። አንተ ደህና ነህ? እህቴስ? አላየኋትም በይ እንጂ። ዛሬ አላየኋትም። እንደዛ ከሆነማ በጣም ጥሩ ነው። ስፈልግሽ ነበረ። መችስ እሱ ጓደኛችሁ ነው አይደል? አዎ ወንድማቸው ማለት ጓደኛቸው ነኝ። ወንድማቸው? አሪፍ ባል አግኝቼላታለሁ። እህቴ እንደ ንግስት ልድራት ነው። ምን ትመክሩኛላችሁ? ጭራሽ በቤተሰብ ልዳር ነው? ይሄንን ነው መሸሽ። በአሁኑ ዘመን በቤተሰብ ዘመኑ እኮ ተሻሽሏል። ምንድነው እናንተ ደግሞ? ይሄ ደግሞ ምን ማለት ነው? ወይኔ ጉዴ። አይ ጥሩ አድርጋችኋል። ለልጃችሁ በደንብ ነው የምታስቡላት። ጭራሽ ለነሱ ደገፍክ? ቆይ ያሳይካል። በቃ እናወራበታለን። እቺ ህፃን እኔን ለማታለል ትሞክራለች። ስለተስማማ ደስ ብሎኛል። ባትስማማ ነበር ለአንተ ማዝነልህ። እንዴ ወንድምሽ እኮ ነው። ቆይ እኔ ምን ላድርግ? አላቅልህም። እንዳትከተለኝ። አንቺ ደግሞ ምን ያስቅሻል? እና ላልቅስ? ምን ታደርገው? ተብለህ ማታውቀውን ድንገት ስትባል ብርቅ ሆነብህ አይደለም? በሉ በቃ እኔ ልጅ እናንተ ተጫወቱ። እንዴ ያሟል እንዴ? ምን ሆኖ ነው? እኔ እንጃ። እንደምትወጂው ነገር ነው ነበር። ለዛ ይሆናል። ምን? አዎ አንተ ያሟል እንዴ? ቆይ ምን ማድረግ ነው? ምን ያልሽኝ ነው? እኔ ምንም አላውቅም። እወደዋለሁና ደስ ይለኛል። ለጌታ አታውቅም እንዴ? ይሄ ጅል ደግሞ ቆይ ስማ አንተ ቆይ እንጂ ትሰማኛለህ? ማንም እኔን ጥሎኝ ሄዶ አያውቅምሽ። እኔ ማንም ትቶሽ እንዲሄድ አልፈልግም።
እናንተ ምን እያደረክ ነው? የሚያውቅሽ ሰው እኮ ነው ትቶሽ የሚሄደው። እኔ ደግሞ አላቅሽም። እኔም አንተን አላውቅም። እንዳንተ አይነት ጅላጅል ሰው እኔም አላውቅም። እሺ ያጣ ለማኝ ተሳርቦ ይላል አሉ ነው። ምን ታደርገው ተብለ ማታውቀው ድንገት ስትባል ብርቅ ሆነብህ አይደለም? ፈጣሪ ወይ ትዕግስቱን ስጠኝ። ያማታል እንዴ? የእውነት መስሎ ልትጀነን እየሞከርክ እንዳይሆን። ይህ ምን ሆነሽ ነው? ይሄ ሞኝ አላቃት የሚለኛል። ማን መኩ ነው? አዎ ከሱ ውጭ ሞኝ ምን ተፈጥሮ ነው? የዚህ የቢኒ ስራ ነው። ያበላሸውን ወዶ ሳይሆን በግድ ያስተካክላል። ጦርነቱ ተጀመረ።